እኔ 13 አመት ሰርቻለሁ። ኮንትራቶኝ የሚከፈለኝ 2000 ነው። ከአመት በኋላ ጠቅልዬ ልገባ እያሰብኩ ነው። ስንት ማለት ነው የሚታሰብልኝ? የአገልግሎት ግን በየሁለት አመቱ ሄዳለሁ። አንዴ ብቻ ነው የተሰጠኝ የአገልግሎት ተብሎ። ንገረኝ ፕሊስ። እህታችን ላለፉት 13 አመታት በኮንትራት ቤት ስትሰራ ቆይታለች። ጀግና ናት። ይህ በጣም የሚያስደንቅ ነገር ነው። ታግሶ የሰራ ሰው ጥሩ ደሞዝ ያገኛል። በዛ ላይ ጥሩ የአገልግሎት ክፍያ ያገኛል። እህታችን ምናልባትም የመጀመሪያውን የአገልግሎት ክፍያ ስንት እንደወሰደችና በስንት አመት እንደወሰደች አናቅም። ህጉም ሊቀያየር ይችላል ማለት ነው። እስካሁን ግን ያልወሰደች ነገር ቢሆን ኖሮ ብለን ብናስበው የአራት አመቱ 2000 ብር ነው። ከአራት አመት በኋላ የ9 አመቱ ደግሞ ከአራት አመት በኋላ ያለው 9 አመት ነው። የ9 አመቱ ደግሞ 1000 ሪያል ነው ማለት ነው። ይቅርታ የአራት አመቱ 4000 ሪያል ነው። 2000 ስለሆነ እኔ በ1000 እናሰብኩት። የአራት አመቱ 1000 ነው። 1000 ስለዚህ 4000 ማለት ነው። እንደገና የ9 አመቱ ስንት ነው? 18000 ነው። 2000 ደሞዝ በደሞዛ ልክ ነው። ከ5 አመት በላይ ለምትሰሩ ቤት ሰራተኞች የደሞዛችሁ ልክ ነው። የወር ደሞዛችሁ ልክ ነው የሚታስበው ማለት ነው። ስለዚህ እህታችን የ9 አመቱ 18000 የ4 አመቱ 4000 በአጠቃላይ ሀገር ስትገቢ 22000 ሪያል ሁቁቅ የአገልግሎት ክፍያ አለሽ ማለት ነው። ስለዚህ ብዙዎቻችሁ ጥሩ ቤት ካጋጠማችሁ ትግስት አድርጋችሁ ከሰራችሁ አሁን አዲስ የተሻሻለው ህግ እናንተን መብት ለማስከበር ስለሆነ ታግሳችሁ ጠንከር ብላችሁ ተከብራችሁ ራሳችሁን አስከብራችሁ ስሩ። ይህ ለእናንተ የተሻለ ነው። አስጅባችኋል። እህታችን 13 አመት ስንት ነገር ይሄን ነገር ሞላው፣ ይሄ ጎደለብኝ፣ ይሄን ሞላው፣ ይሄ ጎደለብኝ ስትል የቤተሰቦቿን ጣጣ ለመጨረስ ወዳ እኮ አይደለም ይህን ያህል አመት የተቆየችው። ነገር ግን አሁን እንደምንም ያን ሁሉ ጣጣ ጨርሳ ታፍጨርጭራ አሁን የራሷን ነገር ተፍ ብላ አሁን ይሄን ይኖረኛልን ብላ አላሰበችም። ግን በቃኝ ብላ ሀገር ልትገባ ነበረ። ነገር ግን እንዳጋጣሚ ይሄ ነገር ስላለ ህጉ ደግሞ ስለሚያስገድዳቸው እሷም ከመሄድሽ በፊት አንቺም ከሀገር ከመግባትሽ በፊት ይሄ ነገር የአገልግሎት ክፍያ ተሰጥቶኛል፣ ደሞዜን ተቀብያለሁ የሚል ፈርመሽ ነው የምትሄጂው። ስለዚህ ከመፈረምሽ በፊት የምትፈርሚበትን ወረቀት መሆኑን ማንበብ ማወቅ አለብሽ። አረብኛ ካልቻልሽ በስልክሽ ትራንስሌት አደርጋለሁ። ዛሬ ስልኩ ጉግል ትራንስሌት ካወረሽው አረብኛውን በአማርኛ ያሳይሻል። ስለዚህ አንብበሽ ማፈረም አለብሽ። ሳታነቢ ሳታውቂ መፈረም ኖ ትንሽ ገንዘብ አይደለም። ይሄ የህይወትሽ የልፋትሽ የ13 አመት የትግልሽ ውጤት ነው። ስለዚህ ይህን ይዘሽ መግባት አለብሽ። አመሰግናለሁ። ሼር አድርጉት፣ ለሁሉም ይጠቅማል።